ሰላም ሰላም ጤና ይስጥልኝ የዩቲዩብ ቤተሰቦች ሁላችሁንም ሰላም ብያለሁ። በመቀጠል ሀሪፍና ምርጥ እናንተን ሊያስተምር ይችላል ብዬ ያሰብኩትን ታሪክ አጋራችኋለሁ። ከዛ በፊት ግን ቤተሰብ ያልሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በአክብሮት እየጋበዝኩኝ ቀጥታ ወደ ታሪካችን እንገባለን። ታሪኩ እንዲህ ነው። በአንድ ወቅት አንድ ጋዜጣ እያዞረ በሚያገኘው ገንዘብ ራሱን የሚያስተምር የነበረ ምስኪን ተማሪ ነበር። ታዲያ አንድ ቀን በመጓዝ ላይ እያለ በጣም ድካም ተሰማው፣ ረሃቡንም አልቻለውም። ስለሆነም በአካባቢው የሚገኙ ሰዎችን ምግብ ለመለመን ይወስንና ያደርገዋል። እነርሱ ጋር ሄዶ ምግብና መጠጥ እንዲሰጡት ሲጠይቃቸው ነገር ግን የጠየቃቸው ሁሉም ሰዎች እምቢ አሉት። ግን አንዲት የሆነች ልጅ ያለችበት ቤት ሄዶ ውሃ ሲጠይቃት እርሷም በውሃው ፋንታ አንድ ብርጭቆ ወተት ትሰጠዋለች። እርሱም በጣም ተደስቶ ከጠጣ በኋላ ሊከፍላት ሲል አልቀበልም ትለዋለች። ይህን ሲያውቅ እርሱም በደስታ መስግኗት ይለያታል። ሴቷም ከረጅም ጊዜ በኋላ በእድሜ ከገፋች በኋላ ትልቅ ሰው ከሆነች በኋላ ማለት ነው፣ በአጋጣሚ ታማ በህመም ስትማቅና ብዙ ዶክተሮች ጋር ስትሄድ ከቆየች በኋላ ልትፈወስ ባለመቻሏ በከተማው ውስጥ አለ የተባለ ዶክተር ጋር ሄዳ ታከመች። ዶክተሩም ለወራት ያክል በፍቅር እየተንከባከበ ካከማት በኋላ ሴትየዋም ተፈወሰች። ነገር ግን የክፍያው ጉዳይ ስላስጨነቃት ምን ልታደርግ እንደምትችል ምንም የምታውቀው ነገር የለም። ሆኖም ግን ሆስፒታሉ ደረሰኝ ሰጥቷት ስታየው እንዲህ የሚል ጽሑፍ ታነባለች። እርሱም በአንድ ብርጭቆ ወተት ምክንያት ሙሉ ወጪሽ ተሸፍኗል፣ እንኳን ደስ አለሽ፣ እንኳን ፈጣሪ ማረሽ ይላል። ይህ ነው እንግዲህ ታሪኩ። መልካምነት መልሶ ይከፍላል እንደሚባለው ማለት ነው። ከታሪካችን የተማራችሁት ነገር እንዳለ ተስፋ አድርጋለሁ። ቀጣይ በሌላ ታሪክ እስክንገናኝ ድረስ ሰላም ሰላም።